እናቴ ሚስትህን ጠልቃት ብለው ቢያዙኝ ለነሱ ብዬ ሚስቴን ልጠልቅ ወይስ አይበቃም? የነው ጥያቄው። ደሞ አንዳንድ ጊዜ ይላል ሰይድና ዑመር እኮ ለልጁ አብዱላህ ሚስትህን ጠልቃት አለውና ከዛ በኋላ አብዱላህ ወደ ነቢያችን ሄዶ ጠየቀና አባቴ ጠልቃት ካለ ጠልቃት አሉት ነቢያችን ሰለላሁና ጠልቃት። ስለዚህ እኔ አባቴ ጠልቃት ካለኝ ልፍታት ይላል። نعم يا أخي أباته مستهن تطلقات كالي أتطلقات واجب هذا اللي من التطلقات السن نغغر مسمات الزه لاي اي وجب بهم ምክንያቱም ለምንድነው ጠልቃት የሚለው? በጣም መጥፎ ሆና የማትሰግድ በጣም መጥፎ ነች ባለጌ ነች ከሆነች ያባትህን ንግግር ስማና ጠልቃት። አለምንም ምክንያት የወደድካት ምንም ነገር ወንጀል የሌላት ዘንብ የሌላት ሴት ግን ጠልቃት ቢልህ አባትህ አትጠልቃት። ኦኬ፣ ይህ የዑለማዎች ንግግር ነው ይሄ ነገር። طيب አብዱላህ ኢብኑ ዑመር እኮ ልጅህን ጠልቃት ሲለው አባቱ ጠለቃት የሚል ነገር መልሱ ምን መሰላችሁ? ዑለማዎች የመለሱት ይህ አባትህ እንደ ዑመር ሲሆን ትጠልቃታለህ፣ አባትህ ግን እንደ ዑመር አይደለም። ዑመር ለልጁ ሚስትን ጠልቅ ሲለው ዑመር ነው። ዑመር ከነቢያችን ቀጥሎ ያለው ሁለተኛ ሰው ነው። ከኡመት መሐመድ የበለጠ ሰው ሁለተኛ ደረጃ ከነቢያችን በኋላ አቡበከርና ዑመር ናቸው የበለጡ ሰዎች። አላህን የሚፈሩ ኺያና የሌላቸው ሐላልና ሐራም የሚያውቁ ያኒ በምክንያት የሚናገሩ እንደ ዑመር ከሆነ አባትህ ጠልቃት፣ ግን እንደ ዑመር ሊሆን አይችልም። ስለዚህ አትጠልቃት፣ ዋጅብ አይደለም። ሁለተኛ ነገር እናትህ ለምሳሌ ጠልቃት ብትል እናትህ ጠልቃት ብትልም አትጠልቃት። ለምን? አብዛኛው እናቶቻችን ከልጃቸው ሚስት ይቀናሉ። ቀናት ስላላት ሕስድና ስላላት ልጄን ወሰደችብን የሚል አስተሳሰብ ስላላት ጠልቃት ትልሃለች። በምን ምክንያት ነው የምትጠልቃት? ሴትዋ ሚስትህ ትሰግዳለች፣ ትጾማለች፣ ሌሊትም ትሰግዳለች። ላንተም ጥሩ ትእዛዝ እየሰማች ነው አንከባክባ ነው የምታኖረው። በምን ዘንብ ነው የምትጠልቃት? የእናትህን ስሜት